አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል ቤተሰቦች እንዴት ናቸው? እንደምን ከርማችኋል? ጠፍቻለሁኝ። እስኪ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ መዲያሚ ሁለተኛ ልጃችን የቤቷ ልጅ ምርቃን ፕሮግራም ነበራት። ያው የትምህርት ቤት ተኸርጃ ላይ ዘንድሮ ማሻአላህ በሏት። እንሻላ ደግሞ አላ በልጅ ያማ ደግሞ ዩኒቨርሲቲ ጨርሳ የምናስመርቃት ያድርገን። በጣም ደስ የሚል ነበረ። እንትኑ ቃው ራሱ ያው እያያችሁት የተፈረጃቸው ይሄ ደረጁ ነው መውረጃው። በቃ ሰርግ በሉት በቃ እነሱ ጋር ሁሉ ነገር ያማረ ነበረ። ማሻአላ ያው የቻልኩትን ቀንጨፍ ቀንጨፍ አድርጌያለሁ። ብዙ በመሰወር አይመችም ነበረ ሰዎቹ ስላሉና እንግዲህ ሳይገባ ምናምን ነው የተቀረጸው። ያው እንግዲህ ተገባ መቀረጽ ስለማይቻል ይሄ ዲኮሩ ነው። ዲኮሯቸው በጣም ያምር ነበረ። ማሻአላ የመውረጃው ደረጃ ነው ብያችኋለሁ። ከታችሁኝ ያሰላም በዚህ ስማቸው እየተጠራ ምናምን ነበር የወረዱት። እዚህ ጋ ያው እንግዲያዎቹ መቀመጫ ነው። ሳይመጡ ነው ብያችኋለሁ የቀረጽኩት። ሰው ፋዲ ነው ገና። ያው በጊዜ እኛ የሙሽራይቱ ቤተሰቦች ነን ያለ ነው ማለት ነው። ገና እዚህ የተደራጀ ነው አበባው ምናምን ዝጋ ማሻአላ እኔ እንትኑ ግን ሴትዬ ራሱ ያው አመት ሊሆና ነው ልጅቷ 12 ክፍል ነው የተመረቀችው። ይሄን ዘንድሮ 12ኛ ክፍል ስትገባ ጀምራ በቃ ስራ ላይ ናት ማለት ነው። ይሄንን አሁን በቃ ልጅቷ ስትመረቅ አለቀ ስራው። በጣም የደከመችበት ስራ ነው። ዲኮሩ ምናምን እሷ በራሷ ናት እንትን ያለችው እና ማሻአላ እዚህ ጋ አበባው ነው። ብዙ ነገር አልቀረጽኩም። የሰዎቹ ስለሚያው አንዳንዴ ሲያው ደስ አይላቸው አይደለም። አልቀረጽኩም። ያው አንዳንድ ነገር እና እዚህ ጋ ቡናችንን ጠጣን። የሚገርም አንድ ያበሻ ላይ ይሁን አንድ በሩቅ አይቻት ከዛ ሰላም አልተባባልን ምንም አላልን። ያው በርቀት ነው ስገባ ያየኋት እና ብቻዬን ነበርኩኝ። ቡናችንን ጠጣን። የራት ፕሮግራሙን ያው መቀረጽ ስላልቻልኩ አልቀረጽኩላችሁም። ከዛ ጨረስን። ከዛ ጉዞ ወደ ቤታችን አለን። አሁን እየመጣ ነው ቤታችን። በጣም እንደስ ብሎ ነው የዋልነው ብታዩና አልሐምዱሊላህ እኛም በሀገራችን ላይ እንደዚህ በደስታ ከቤተሰቦቻችን ጋር ልጆቻችንን እየዳርን እያስመረቅን እንዲህ ያለ ቀን የምናይ ያርገን። ሀገራችንን ሰላም ያርግልን። እኛንም ቤተሰቦቻችንም ሰላም አድርጎ ፈጣሪ ያገናኘን። ዱአ እንረሳሳው ሀገራችን ጉዳይ እንደዚህ ልጆቹ ጋር ሴቶች ናቸው የኔ ልጆቼ። እነሱ ጋር ሲሄድ ተፊት ሲያረጉኝ ምናምን በቃ ያው የመንዴት ፍላጎት ብዙ ጊዜ ያቃጭልብኛልና እናንተስ እንዴት ናችሁ? የስሜቱ እናንተ ጋር ሳለ ኢንሻአላህ የሰው ልጅ ደህና ከሆነ ሁሉንም ይደርስበታል አይደለም? ኢንሻአላህ አላህ አይደለም ያሰብነውን ያሳካ አይደለም ማለት ፈልጌ ነው። ላይክ ሰብስክራይብ አድርጉኝ። አዲስ ጀማሪ ነኝ። ሀቂቃ እየሰራሁበት አይደለም። ያው አላ አይደለ ያው ተመሳሳይ ነው የዕለት ተዕለት ውሎዬና አዲስ ነገር ስለሌለ ቪዲዮ አለቅም።
ቻናሉ ተተከፈተ የቆየ ነው፣ ግን ያው ስለማልጠቀምበት እንትን አላልኩም እና አበረታቱኝ ነው ማለት የምፈልገው። ባላችሁበት አላህ የፈጣሪ ጥበቃ